በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ምክረ ቅዱሳን። ውድ የምክረ ቅዱሳን ቤተሰቦች፣ እንደ እግዚአብሔር ቅዱስ ፈቃድ መንፈሳዊ ሰው ከሚለው ከአባታችን ከአቡነ ሽኖዳ ሳልሳዊ መንፈሳዊ መጽሐፍ የተወሰደውን መንፈሳዊ ሰው ልቡ ከእግዚአብሔር ጋር ነው የሚለውን መንፈሳዊ ገለጻና ትምህርት ወደ እናንተ ይዤላችሁ ቀርቤያለሁ። መንፈሳዊ ሰው ልቡ ከእግዚአብሔር ጋር እንዴት እንደሚሆን ሰፋ ባለ መልኩ እናያለን። ከቃሉ ጋር አብረን እንሁን። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ ይሁኑ። ላይክ በማድረግ ለብዙ እንደርስ ተባበሩ። መንፈሳዊ ሰው ልቡ ከእግዚአብሔር ጋር ነው። የመንፈሳዊ ሰው ሕይወት ውጫዊ ገጽታም አይደለም፣ ወይም ሕይወቱ በተራ ተግባርና ግዴታ አይመራም። ከሁሉም በላይ ደግሞ በቃል ብቻ የሚነገሩ ትእዛዛት ስርም አይተዳደርም። እርሱ መንፈሳዊ ሕይወቱን ከምንም ነገር በፊት ያስቀድማል። በዚህም መሰረት እግዚአብሔር እንዲህ ይላል፣ ልጅ ሆይ ልብህን ስጠኝ፣ ዓይኖችህም መንገዴን ይውደዱ ምሳሌ 23 ከቁጥር 26 ብሎ እንደተናገረ ልቡ ምንጊዜም ከእግዚአብሔር ጋር ነው። ዋናው ቁም ነገር ልብህን ለኔ መስጠቱ ላይ ነው። ይህን ካደረግ ዓይኖችህ መንገዴን ይወዳሉ ይላል። በመጽሐፈ ምሳሌ ውስጥ ሌላም ከዚህ ጋር ተመሳሳይ የሆነ መንፈስን የሚያነሳሳ ቃል አለ። እንዲህ ይላል፣ አጥብቀህ ልብህን ጠብቅ፣ የሕይወት መውጫ ከእርሱ ነውና ምሳሌ 4 ከቁጥር 23። በዚህ ቃል መሰረት የሰው መንፈሳዊ ሕይወት የሚወጣው ከልቡ ነው ማለት ነው። ስለዚህ ሰው ሁሉ ከምንም ነገር በላይ ስለ ልቡና ስለ ልቡ ንጽሕና ሊያስብ ይገባዋል። መድኃኒታችን ኢየሱስ ክርስቶስም እንዲህ ብሏል፣ ልበ ንጹሖች ብፁዓን ናቸው እግዚአብሔርን ያዩታልና ማቴዎስ 5 ከቁጥር 8። በእርግጥም ለንጹሕ ልብ የሚከፈል ዋጋ ምንኛ ታላቅ ነው። የዚህ ክፍያው እግዚአብሔርን ያዩታል የሚለው ነው። በዚህ መሰረት መንፈሳዊ ሕይወት በቃላት የተከሸነ ወይም በውጫዊ ገጽታ የተዋበ አይደለም። መዝሙረኛው ዳዊት በመዝሙሩ እንዲህ ይላል፣ አንተን እንዳልበድል ቃልህን በልቤ ሰወርኩ መዝሙር 118 ከቁጥር 11። የእግዚአብሔር ትእዛዛት በሰው ልብ ውስጥ ካሉ በልብ ውስጥ ካለው ፍቅር ጋር አንድ ስለሚሆኑ ዳዊት እንዲህ በማለት ተናግሯል፣ ስለዚህ ከወርቅና ከዕንቁ ይልቅ ትእዛዝን ወደድኩ። ከዚህ ጋር በተያያዘ እንዲህ ብሏል፣ ቃልህ እጅግ የነጠረ ነው፣ ባሪያህም ወደደው መዝሙር 118 ከቁጥር 127። የስሜቶቻችን ሁሉ ማዕከል ወይም መገኛ ልባችን ስለሆነ እግዚአብሔር የሚፈልገው ከልብህ የሚወጣው ፍቅርህን ነው። ስለሆነም እንዲህ ብሏል፣ ጌታ አምላክህን በፍጹም ልብህ፣ በፍጹም ነፍስህ፣ በፍጹም ሐሳብህም ውደድ ማቴዎስ 22 ከቁጥር 37። ከዚህ ጋር አያይዞ ባልንጀራህን እንደ ነፍስህ ውደድ የምትለውን ሁለተኛይቱን ትእዛዝ ሰጥቶናል። መድኃኒታችን ኢየሱስ ክርስቶስ ስለዚህ ፍቅር ሲናገር በእነዚህ በሁለቱ ትእዛዛት ሕጉም ሁሉ ነቢያትም ተሰቅለዋል ማቴዎስ 22 ከቁጥር 40 ብሏል። በፍጹም ልብህ የሚለው ሐረግ ትርጉም በልብ ውስጥ ከእግዚአብሔር ፍቅር ጋር የሚነጻጸር ወይም የሚበልጥ ምንም አይነት ነገር ሊኖር እንደማይገባ ይናገራል። ይህ ስለሆነም መድኃኒታችን ኢየሱስ ክርስቶስ እንዲህ ብሎ ነግሮናል፣ ከእኔ ይልቅ አባቱን ወይም እናቱን የሚወድ ለእኔ ሊሆን አይገባውም፣ ከእኔ ይልቅ ወንድ ልጁን ወይም ሴት ልጁን የሚወድ ለእኔ ሊሆን አይገባውም ማቴዎስ 10 ከቁጥር 37። ከዚህ በተጨማሪ እግዚአብሔር በመኃልየ ዘሰሎሞን ውስጥ እንዲህ የሚል ቃል አስቀምጦልናል፣ እንደ ቃል በልብህ እንደ ማኅተም በክንድህ አኑረኝ መኃልየ 8 ከቁጥር 6። እንደ ቃል በልብህ የሚለው ፍቅርን አስመልክቶ የተነገረ ሲሆን እንደ ማኅተም በክንድህ የሚለው ደግሞ ስራን የተመለከተ ቃል ነው። መንፈሳዊ ሰው የሚሰራው ስራ ለእግዚአብሔር ለሰው ከሚኖረው ፍቅር የሚመጣ ነው። ይህ ሰው ልቡ በዚህ ፍቅር ውስጥ ጠልቆ ከገባ ለእግዚአብሔር የሚሰራው ስራ ብርቱ ይሆናል። ልበ ንጹሕ የሆነው ሰው ቃላቱ ንጹሕ ከመሆናቸውም በላይ አስተሳሰቡም ንጹሕ ነው። ይህን ስንናገር
የሰው ሐሳብ ከልቡ ወይም ከቃሉ ስለሚወጣ ነው። ይህን አስመልክቶ መድኃኒታችን ኢየሱስ ክርስቶስ እንዲህ ብሏል። በልብ ሞልቶ ከተረፈው አፍ ይናገራልና መልካም ሰው ከልብ መልካም መዝገብ መልካሙን ያወጣል፣ ክፉ ሰውም ከልብ ክፉ መዝገብ ክፉን ያወጣል። ሉቃስ 6:45። በዚህ መሰረት የሕይወት መውጫ ልብ ነው። ይህም በመሆኑ ልባችን የአስተሳሰባችን የቃላችንና የስሜቶቻችን ብልት ከመሆኑም በላይ በእነዚህ ስሜቶቻችን ላይ ተጽዕኖ ማሳደር ይችላል። አንዳንድ ሰዎች እገሌ ንዴተኛ ቢሆንም ልቡ ንጹሕ ነው ብለው በመናገር አንደበቱ ክፉ ቃል ስለሚወጣው ሰው ሊከራከሩለት ይነሳሉ። ይህ ግን ትክክል አይደለም። ምክንያቱም ልበ ንጹሕ የሆነው ሰው የሚያወጣው ቃል ንጹሕ ስለሆነ ነው። ጌታ ይህን አስመልክቶ ከልብ ሞልቶ ከተረፈው አፍ ይናገራልና ማቴዎስ 12:34 ብሏል። በዚህ መሰረት የአንደበት ኃጢአት ሁለተኛው ወይም ተከታዩ ኃጢአት ነው። ከዚህ የሚቀደመው አንደኛው ኃጢአት ግን ከልብ የሚመነጨው ነው። ልባችን የተሞላው በጥርጥር ከሆነ ከአንደበታችን የሚወጣው የጥርጥር ቃል ነው። በንዴት ከተሞላን ከውስጡ የሚወጡት የንዴት ወይም የቁጣ ቃላት ናቸው። ልባችን የተሞላው በፍቅርና በርህራሄ ከሆነ የሚወጣውም ልክ እንደዚሁ ነው። መዝሙረኛው ዳዊት ይህን አስመልክቶ እንዲህ ብሏል። ልቤ መልካም ነገርን አፈለቀ መዝሙር 44:1። ስለዚህ ልቡ ከእግዚአብሔር ጋር የሆነ ሰው ልቡም ሆነ ቃሉ የሚቀዳው ከአንድ ባህር ውስጥ ነው። የዚህ ተቃራኒ የሆኑት ግቦች ግን ልባቸው፣ ምላሳቸው በመሆኑም ኢየሱስ ክርስቶስ በተክሳስ ቃል እንዲህ ብሏቸዋል። ክፉዎች ስትሆኑ መልካም ለመናገር እንዴት ትችላላችሁ? ማቴዎስ 12:34። እንዲህ አይነቱ ግብዝ ሰው በአንደበቱ የሚናገረው በልቡ ካሰበው የተለየ ስለሆነ ገጽታው ይገልጸዋል። ብዙ ጊዜ ዓይን የልብ መስዋዕት ሆኖ ስለሚገኝ ስሜቶቻችን ሁሉ በእርሱ ይገለጻሉ። እንዲህ አይነቱን ሰው የፊቱ ገጽታ ወይም የድምፁ ቃና ማንነቱን አውጥተው ያሳያሉ። መንፈሳዊ ሰው ልቡ የተገለጠ ስለሚሆን በፊቱ ላይ ከሚታየው የሚሸሸግ ምንም ነገር አይኖርም። እርሱ ግልጽ ሰው ስለሆነ በአንደበቱ የሚናገረው ሁሉ በልቡ ውስጥ አለ። አንድን ሰው ቢያወድስ በእርሱ በማመን ከልቡ ሆኖ ነው። ይቅር ሲልም ይቅርታው የሚመነጨው ከልቡ ነው። በአንጻሩ ሌላው ሰው ግን ይቅርታ ቢጠይቅም ይቅርታው ከልቡ ስለማይወጣ ተቀባይነት የለውም። እንዲህ አይነቱ ሰው እግዚአብሔር ይቅር ይበለህ ብሎ ሲናገር እግዚአብሔር የሥራህን ይስጥህ ብሎ መናገሩ ነው። እግዚአብሔር ግን ልብን ይመዝናል ምሳሌ 21:2 የሚል ቃል ስላለ እግዚአብሔር በሰዎች ልብ ውስጥ ያለውን ነገር ሁሉ ያውቃል ማለት ነው። መጽሐፍ ቅዱስ ስለ እግዚአብሔር እንዲህ ይላል። ኩላሊትንና ልብን የሚፈትን እርሱ ልብ የሰወረውን ያውቃልና የሰዎች ሐሳብ ከንቱ እንደሆነ እግዚአብሔር ያውቃል። የሰው ልብ ከሁሉ ይልቅ ተንኮለኛ እጅግም ክፉ ነው፣ ማንስ ያውቀዋል? እኔ እግዚአብሔር ለሰው ሁሉ እንደ መንገዱ እንደ ሥራው ፍሬውን እሰጥ ዘንድ ልብህን እመረምረዋለሁ ኩላሊትህንም ፈትነዋለሁ። ኤርምያስ 11:20። እግዚአብሔር ቀናውንና አመፀኛውን ልብ ያውቃል። በመጽሐፍ ቅዱስ እንዲህ ተብሎ ተጽፏል። ብርሃን ለጻድቃን ደስታም ለልበ ቅኖች ወጣ። ከዚህ በተጨማሪም እንዲህ የሚል ቃልም አለ። የጻድቅ ምላስ የተፈተነ ብር ነው፣ የኃጥአን ልብ ግን ምናምን ነው። መዝሙር 96:11 እና ምሳሌ 10:20 ላይ ሐዋርያው ቅዱስ ጳውሎስም ልጁ ጢሞቴዎስ ልበቅን የሆኑትን እንዲከተል እንዲህ በማለት ጽፎለታል። በንጹሕ ልብ ጌታን ከሚጠሩ ጋር ጽድቅን፣ እምነትን፣ ፍቅርን፣ ሰላምን አጥብቀህ ተከተል። ሁለተኛ ጢሞቴዎስ 2:22። ነቢዩ ዳዊትም በንስሐ መዝሙሩ ላይ እንዲህ ሲል ተናግሯል። አቤቱ ንጹሕ ልብን ፍጠርልኝ፣ የቀናውንም መንፈስ በውስጤ አድስ። መዝሙር 50:10። ይህ ጥቅስ ንስሐ ከልብ ጋር ወዳለው ግንኙነት ይመራናል ወይም እንድናነሳ ግድ ይለናል። እውነተኛው ንስሐ እንዲሁ
ኃጢአትን መተው ብቻ ሳይሆን ልብ ዳግመኛ ኃጢአትን እንዳይወደው ማድረግ ነው። የንስሐ ፍጽምና ኃጢአትን መጥላት ነው። ሰው ኃጢአትን ከጠላ ዳግመኛ ወደሱ ስለማይመለስ ንስሐው ከእግዚአብሔር በራቀ ሕይወትና እግዚአብሔርን በሚናፍቅ ሕይወት መካከል የተሰመረ መስመር ነው። ከቅዱሳን አንዱ እንዲህ ብለዋል፣ ንስሐ ማለት ፍላጎትን በሌላ ፍላጎት መቀየር ማለት ነው። ይህም ማለት የዓለምን መውደድ ፍላጎት ከእግዚአብሔር ጋር በመኖር ፍላጎት መተካት ማለት ነው። ንስሐን አስመልክቶም እግዚአብሔር እንዲህ ብለዋል፣ በፍጹም ልባችሁ በጾምም በለቅሶና በዋይታ ወደ እኔ ተመለሱ ኢዮብ 2:12። ከዚያው በመቀጠል እንዲህ ብለዋል፣ ልባችሁን እንጂ ልብሳችሁን አትቅደዱ፣ ወደ እርሱ ተመለሱ ኢዮብ 2:13። ንስሐ ማለት ወደ እግዚአብሔር የምንመለስበት ድምፁንም የምንሰማበትንና ጸጋውን በልባችን ውስጥ የሚሰራበት ጊዜ መናፈቅ ማለት ነው። በአንጻሩ ድምፁን ሰምቶ መልስ የማይሰጠው ግን ልቡ እልከኛ ነው። ቅዱስ ጳውሎስ እንዲህ ይላል፣ ዛሬ ድምፁን ብትሰሙት ልባችሁን እልከኛ አታድርጉ ዕብራውያን 3:8-15። ይህ ቃል በዕብራውያን 4:7 ላይ ተደግሟል። እንዲሁ በመዝሙረኛው ዳዊት ላይም ይኸው ተመሳሳይ ቃል አለ። ዛሬ ድምፁን ብትሰሙ ልባችሁን አታጽኑ መዝሙር 94:8 ላይ። እግዚአብሔር ንስሐ የማይገባውን የሚመለከተው ደንዳና ልብ እንዳለውና አመፀኛ ሥራ እንደሚሠራ አድርጎ ነው ንስሐ የማይገባውን የሚመለከተው። ስለዚህ እግዚአብሔር ወደ ንስሐ ሲመራን ልባችን የሚለውጠው ቃል በመግባት ነው። ልባችን ከተለወጠ ደግሞ አመላችንም ይቀየራል። ቃሉ ይህን አስመልክቶ እንዲህ ይላል፣ አዲስም ልብ እሰጣችኋለሁ፣ አዲስም መንፈስ በውስጣችሁ አኖራለሁ ሕዝቅኤል 36:26። ከዚህ ቀደም ባለው ምዕራፍ ውስጥም ከዚህ የሚከተለውን ተናግሯል፣ ከሥጋችሁም ውስጥ የድንጋዩን ልብ አወጣለሁ፣ የሥጋንም ልብ እሰጣችኋለሁ ሕዝቅኤል 11:19-20። በዚህ መሠረት እርሱ ንስሐ የሚጀምረው ከልብ መሆኑን አሳይቶናል ነግሮናልም። የማይጸጸተው ልብ ድንጋያማ፣ ደንዳና፣ ጠጣርና የፈርዖንን የመሰለ ልብ ነው። አምላካችን እግዚአብሔር ከዚህ ጋር በተያያዘ በነቢዩ ኤርምያስ አንደበት እንዲህ በማለት ነግሮናል፣ እኔም እግዚአብሔር እንደሆንኩ የሚያውቅ ልብን እሰጣችኋለሁ፣ በፍጹምም ልባቸው ወደ እኔ ይመለሳሉና ሕዝብ ይሆኑኛል፣ እኔም አምላክ ሆናችኋለሁ ኤርምያስ 24:7። ሰው ተመልሷል የምንለው የልቡ ፍቃድ ከእግዚአብሔር ፍቃድ ጋር አንድ ሲሆን፣ እግዚአብሔር በልቡ ውስጥ ሲሰራ ከልቡ ሆኖ ወደ እግዚአብሔር ይመለሳል። አምላካችን እግዚአብሔር በነቢዩ ኢዩኤል የትንቢት መጽሐፍ ውስጥ በፍጹም ልባችሁ ወደ እኔ ተመለሱ ኢዩኤል 2:12 ብሎ ሲናገር፣ በሕዝቅኤል የትንቢት መጽሐፍ ውስጥ ደግሞ የበደላችሁትን በደል ሁሉ ከእናንተ ጣሉ፣ አዲስ ልብና አዲስ መንፈስም ለእናንተ አድርጉ ሕዝቅኤል 18:31 ብሏል። ስለዚህ አዲስ ልብ ውጤትም ሐዋርያው ቅዱስ ጳውሎስ እንዲህ ብሏል፣ በልባችሁ መታደስ ተለወጡ ሮሜ 12:2። ልባችን ከውስጥ ከተቀየረ አስተሳሰባችንም ይቀየራል። ምክንያቱም ከልብ ክፉ ሐሳብ ይወጣል ማቴዎስ 15:19 የሚል ቃል አለ። ስለሆነም ልባችን መቀየር ወይም መለወጥ አለበት። የብዙ ሰዎች ስህተት ንስሐ ማለት ኃጢአትን መናዘዝ ብቻ እንደሆነ አድርገው መገመታቸው ነው። ይህን በማድረጋቸውም የሚፈልጉትን ኃጢአት በልባቸው ውስጥ ያስቀሩታል። በዚህም በሚወዱት ኃጢአት ምክንያት ከንስሐ ስለሚሸሹ በተደጋጋሚ ይወድቃሉ። እንደዚህ አይነቶቹ ሰዎች ሙሉ ለሙሉ ከእግዚአብሔር ጋር ስላልሆኑ በፍጹም ልባቸው ወደ እርሱ ሊመለሱ አይችሉም። እንዲህ አይነቱ ልብ ከኃጢአት ጋር የተጣበቀ ስለሚሆን የሰዎች አስተሳሰብ ሊታደስ አይችልም። በዚህ መሠረት ንስሐቸው ከውስጥ የወጣ ሳይሆን አፍአዊ ወይም ውጫዊ ነው። እግዚአብሔር ግን የውስጥን ስለሚመለከት ልጅ ሆይ ልብህን ስጠኝ ይለናል።
ሐናንያና ሰጲራ ገንዘቡን በሐዋርያት እግር ስር ያስቀምጡት እንጂ ልባቸውን ግን አላስቀምጡም። ምክንያቱም ገንዘብን መውደድ በልባቸው ውስጥ ነበርና። ሐዋርያት 5:1-4። በልጆች ልብ ውስጥ ትሕትና እንዲቀረጽ ሳናደርግ ልጆች በአለባበሳቸው ትሑታን እንዲሆኑ አዘውትረን እንጠይቃቸዋለን። እግዚአብሔር ወደ ልቦናቸው ቢገባ ምንም አይነት የውጭ ግፊት ወይም ጫና ሳይደርስባቸው ከአለባበሳቸውና ከመኳኳላቸው ፈጥነው ሊወጡ ይችላሉ። በዚህ ጊዜ ከሚታዩ ሥራዎች በላይ ስለምንሆን ስሜቶቻችን ሁሉ ከልባችን ውስጥ የሚወጡ ይሆናሉ። አንድ ልጅ ስለሚፈራ ወይም ስለሚሸነፍ ብቻ የአባቱን ትእዛዝ ሊቀበል ይችላል። ይሁን እንጂ ልቡ በአባቱ ትእዛዝ ላይ አመፀኛ ነው። ወይም ደግሞ አንድ ሰው አስራቱን ሲከፍል ደስ በተሰኘ ልብ ስለማይከፍል የሚከፍለው ከኪሱ እንጂ ከልቡ አይደለም። መንፈሳዊ ሰው ግን በሚሰጥበት ጊዜ ከልቡ በሙሉ ደስታና ፈቃደኝነት ስለሚሰጥ በመጽሐፍ የተጻፈውን ቃል ተግባራዊ ያደርጋል። እግዚአብሔር በደስታ የሚሰጠውን ይወዳልና። 2 ቆሮንቶስ 9:7። አንዳንዱ ሰው ደግሞ በሚጾምበት ጊዜ በአፉ ብቻ ስለሚጾም ልቡ ከፍስክ ምግቦች አይርቅም። ስለሆነም እንደምንም ብሎ የጾም የአትክልት ቅቤ፣ አይብና ቸኮላት ለማግኘት ዘዴ ይፈጥራል። ከዚህ በተጨማሪ የጾም ምግቡ የበለጠ ጣፋጭ እንዲሆንለት ያዘገጃጀቱን ሂደት ይከታተላል። እዚህ ላይ የጾም ዋና ትርጉም ወዴት ነው የደረሰው? እንዲህ ያለው ጾምስ ከልብ ጋር ያለው ግንኙነትስ ምንድነው? አንድ ሰው ደግሞ ልቡ የጭንቅላቱን ያክል ጎንበስ ማለት ሳይችል ሰውነቱ ግን መሬት እየወደቀ ሊሰግድ ይችላል። እንዲህ ባለው ስግደት ውስጥ ጸጸት ወይም ተሸናፊነት ወይም ንስሐ ጭራሹን የሉም። እንዲህ አይነቱ ሰው ከወገቡ ዝቅ ከአንገቱ ጎንበስ ብሎ ይቅርታ ለመጠየቅ ቢሞክርም ይቅርታው ተቀባይነት አያገኝም። አንድ ሰው ኃጢአቱን ሊናዘዝ ይችላል፣ ልቡ ግን በጸጸት የተሞላ አይደለም። ወይም ደግሞ በአንደበቱ ወይም በምላሱ ባይናገርም በሕሊናው ውስጥ ብዙ ያወራል። ሰው ቅን የሆኑ ቃላቶችን በአንደበቱ ቢናገርም ልቡ ግን ቅን ላይሆን ይችላል። አፉ ከቅቤ ይልቅ ለዘበ፣ በልቡ ግን ሰልፍ ነበረ። መዝሙር 54:21። አፉ ከቅቤ ይልቅ ለዘበ፣ በልቡ ግን ሰልፍ ነበር። በዚህ ሁሉ ግን ጌታ እንዲህ ይላል፣ ልጅ ሆይ ልብህን ስጠኝ ይለናል። መንፈሳዊ ሰው በመንፈሳዊነቱና ስሜቶቹን ሁሉ የያዘው ልቡ መሆኑን ስለሚያውቅ ልቡን ለእግዚአብሔር ይሰጣል። ለምሳሌ እምነትን እንውሰድ። በስም ብቻ አማኝ ከተባለውና እምነቱን በሥራው እየገለጠ ቀና አመለካከትን ከልቡ በሚያሳየው ሰው መካከል ታላቅ ልዩነት አለ። ያዕቆብ 2:18። እግዚአብሔርን ሁል ጊዜ በፊቱ ለሚያየውና ለእውነተኛው አማኝ ግን ለእርሱ የእግዚአብሔር ሕልውና ቀላል እምነት አይደለም። ለእርሱ ይህ የሚሰማውና የሚኖረው ሕይወት ነው። መንፈሳዊ ቅናትም ቃላትና የሥራ ስብስብ ብቻ ሳይሆን ከልብ የሚወጣ መሆን አለበት። ትሕትና፣ ራስን ማዋረድና ሌሎችም የጽድቅ ሥራዎች ሁሉ ውጫዊ ሥራዎች ሊሆኑ አይገባም። በዚህ መሠረት በምላሱ ትሑት በሆነውና ከልቡ ትሑት በሆነው ሰው መካከል ከፍተኛ ልዩነት አለ። ከልቡ ትሑት የሆነው ሰው እርሱ ደካማና ኃጢአተኛ መሆኑን የእግዚአብሔር ጸጋ ባይደግፈው እንደ ሌሎቹ ሊወድቅ የሚችል መሆኑን በሚገባ ጠንቅቆ ያውቃል። ከዚህ በተጨማሪም የሰው ልብ የመንፈሳዊ ፍሬዎች መገኛ ገላትያ 5:22 የመሆኑን ያክል የሕልም ጥርጣሬና የአስተሳሰብ መገኛም ነው። ለምሳሌ ፍቅር፣ ደስታና ሰላም ሁሉም የሚመጡት ከልብ ነው። ይህ ባይሆን ኖሮ በውስጣቸው ያለውን የጽድቅ ሥራ ትርጉም ማወቅ አይቻልም ነበር። ጨዋነት ማለት ግን በኖራ የተለሰነ መቃብር ማለት አይደለም። ማቴዎስ 23:27 የልብ ጨዋነት እንጂ። ንጽሕና ማለትም ከኃጢአት ማምለጥ ሳይሆን የልብ ንጽሕናን ማግኘት ማለት ነው። መንፈሳዊ ሰው በሚሰራው ሥራ ሁሉ እግዚአብሔር ዓላማውን፣ ፍላጎቱንና ልቡን እንደሚመለከት ያውቃል። ይህ ሰው ከልቡ መልካም መዝገብ መልካም የሆነውን ነገር ያወጣል። መዝገብ ባለበት ልብህ ደግሞ በዚያ ይሆናልና። ማቴዎስ 6:21 የእርሱ ብቸኛ መዝገብ እግዚአብሔር ነው።
በማንኛውም ጊዜ ለእግዚአብሔር እንዲህ ይላል፣ ልቤ ጨካኝ ነው፣ አቤቱ ልቤ ጨካኝ ነው። መዝሙር 56 ቁጥር 7። እንዲህ አይነቱ መንፈሳዊ ሰው እንቅልፍ ቢጥለውም እንኳን ነፍሱ ለእግዚአብሔር እኔ ተኝቻለሁ፣ ልቤ ግን ነቅቷል መኃልየ 5 ቁጥር 2 ትላለች። መንፈሳዊ ሰው ጸሎቱን የሚያቀርበው ከልቡ ነው። ጌታ እግዚአብሔር ይህ ሕዝብ በአፉ ወደኔ ይቀርባልና በከንፈሮቹም ያከብረኛልና ልቡ ግን ከኔ ራቀ ነውና ኢሳይያስ 29 ቁጥር 13። ነገር ግን የእርሱ ልብ ሙሉ ለሙሉ ከእግዚአብሔር ጋር የተገኘ ነው። በማንኛውም ጊዜ እርሱን የሚሰማው በእግዚአብሔር ፊት መቆሙንና ከእርሱ ጋር መነጋገሩን ነው። በመሆኑም እንዲህ ይላል፣ በፍጹም ልቤ ፈለኩ፣ ከትእዛዝህ አታርቀኝ። መዝሙር 118 ቁጥር 10። በቅዳሴ ውስጥም ጸሎቱን ሲያቀርብ ጸሎቱ የዜማ ድግግም ወይም የቃላት ጥርቅም አይሆንም። ይልቁኑ የልቡን ስሜት በእግዚአብሔር ፊት በጸጸት፣ በማዋረድ፣ በእምነት፣ በፍቅር፣ በመግባባት፣ በተመስጦና በመታዘዝ ያቀርባል። በዚህ ጊዜ ከ24ቱ ካህናተ ሰማይ መካከል አንዱ ወደ እርሱ ቀርቦ ጸሎቱን በወርቅ ጥና በመቀበል ወደ ሰማይ ያርጋል ይላል የአባታችን መንፈሳዊ ምክር። ቃሉን በሕይወታችን እንተረጉመው ዘንድ ንጹሕ ልባችንን ለእግዚአብሔር እንሰጥ ዘንድ እግዚአብሔር ይፍቀድልን። ቅዱሳን አማላጅነት፣ የእመቤታችን የቅድስት ድንግል ማርያም በረከትና ምልጃ አይለየን። ልጅ ሆይ ልብህን ስጠኝ። አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ አሜን።